ሰላም እንዴት ናችሁ? እንግዲህ ይኸውላችሁ ያለነው ስልጤ ነው። ስልጤ አረ ሸይጣን ማለት ነውና ወደ ታች እስኪ ዋጋ ካልወረድን እያለችኝ ነው እሷ። እንደምንም ብለን እስኪ ዋው ጋር ፈልጉኝ። ዛሬ እንግዶቿን አርሂቡ ያምጣብኝ ብላ ወደምትቀበለው ስልጤ ዞን ተገኝተን ከአዲስ አበባ 142 ኪሎ ሜትር ከቡታጅራ 9 ኪሎ ሜትር እንዲሁም ከሰሜኑ አቅጣጫ ከወራቤ 30 ኪሎ ሜትር ተጉዘን ከስልጤ ዞን ወደ ቅበት ከተማ 3 ኪሎ ሜትር አቋርጠን በምዕራብ አቅጣጫ በአጎዴ ሎብሬራ ቀበሌ ወደሚገኘው ከስልጤ ዞን የተፈጥሮ መስህብ አንዱ ወደ ሆነው ሀረ ሸይጣን ሐይቅ አቅንተናል። እዚህ ድረስ መተን ውስጡን ሳናይ ታሪኩን ሳናውቅ አንሄድም ብለን በተራራዎችና እጅግ በጣም ውብ በሆኑ የተለያዩ ሀገር በቀል የሆኑ እጽዋቶች የተከበበውን ውብ ሐይቅ ለመመልከት ወደ ውስጥ ተጉዘናል። የውስጡ ጥልቀትም በጥናት ማረጋገጥ ያልተቻለ ነገር ግን በአፈ ታሪክ የምድርና የሰማይ ያህል ርቀት እንዳለው ይነገራል። ሐይቁም 46.5 ሄክታር ስፋት ባለው ምድር ላይ ያረፈ ሲሆን ከአናቱ እስከ ወለሉ 300 ሜትር ርቀት መኖሩን የተደረጉ ጥናቶች ያሳያሉ። እዚህ በስልጤ ክልል የሚገኘው አሁን የምንገኘው የት ነው? ሀረ ሸይጣን ሐይቅ ላይ ነው ያለነው እና አሁን እያደረግን ያለነው ደግሞ እንደ ማንኛውም ሰው ከሩቅ አይቶ ከመመለስ ይልቅ በቦታው ሆነን የተፈጠረውን የተከናወነውን አይተን ለመዘገብ ስለመጣን ይሄ ሁሉ መስዋዕትነት ከፍለን በባዶ እግር በምን እየተንሸራተትን እየወደቅን ብዙ መስዋዕትነት ከፍለን ለማየት ቆርጠን ተነስተናል። መልካም እድል። በአካባቢውም የተለያዩ እንስሳቶች ያሉ ሲሆን ከነሱም በጥቂቱ ጅብ፣ ጅግራ፣ ሽኮኮ፣ ጦጣና አልፎ አልፎም እባብ እንደሚገኝ ከመረጃ ለማወቅ ችለናል። በውሃው ላይም ዳክዬና አዕዋፋት በስተቀር እንደ ሌሎች ሐይቆች በውስጡ የሚኖር ምንም አይነት የአሳ እና የመሳሰሉት ዝርያ እንደማይኖር ያገኘናቸው መረጃዎች ያመለክታሉ። ይህ ታሪካዊ ሐይቅም በተለያየ ጊዜ በሚያሳየው የተለያየ የቀለም አይነት ማለትም አረንጓዴ፣ ቀይ፣ ሰማያዊ እንዲሁም ባለ ብዙ ቀለም ብዙዎቹን ግራ ያጋባ ቢሆንም የስልጤ ዞን ባህልና ቱሪዝም መምሪያ በሰጡት መረጃ መሰረት ሐይቁ በአካባቢው ያለውን ተፈጥሯዊ ደን እና እጽዋት በማንጸባረቁ ሳቢያ እንጂ ምንም አይነት የተለየ ምትሃት ወይም ተአምር ኖሮ እንዳልሆነም ተናግረዋል። በዚህ የተፈጥሮ መስህብ በሆነው ሐይቅም ብዙ መስራት እንዳልቻለንና ይህንን በመጠቀም ብዙ የቱሪስት መስህብ ባህልን ማሳወቅና የሀገሪቱን ኢኮኖሚና ባህል ማሳደግ እንደምንችል ተረድተናል። ሰላም እንዴት ናችሁ? ዛሬ የተገኘነው በስልጤ ክልል በቅበት አካባቢ ወደሚገኘው ሀረ ሸይጣን ወደሚባለው ሐይቅ ነው ዛሬ የመጣ ነው። በጣም ከብዙ ልፋትና ድካም በኋላ ነው እዚህ የደረስነው። ማለት እንደዚህ ከባድ አይመስለኝም ነበር። ሌላ ጊዜ በፎቶም አይተናል፣ በቪዲዮም ብዙ ታሪኮች ተሰርቶበታል አይተናል። ግን ደግሞ ቦታው ላይ መገኘትና ከውጭ ሆኖ መስማት በጣም ይለያያል እና ከላይ ሆኖ ሲታይና አሁን መጀመሪያ ስንወር እዛ ላይ ያለው ከተራራው ላይ ያለው አስፋልት ላይ ነው የምንሆነው። እዚህ ለመድረስ ግን በጣም ብዙ ውጣ ውረዶችን አይተናል። በጣም ብዙ በባዶ እግራችን ገብተናል፣ ሾካክተናል፣ የወደቅንበትን ሰዓት ሊኖር ይችላል። ብቻ በጣም ብዙ ውጣ ውረዶችን አልፈን እዚህ ደርሰናል እና ይሄንን የመሰለ ቦታ በማየታችን ደግሞ በጣም ደስተኛ ነን። ለእናንተም ስላሳየን ደግሞ በጣም ደስ ብሎናል እና ሁላችሁም እየመጣችሁ እዚህ አሪፍ ጊዜ እያሳለፋችሁ ታሪክን እያወቃችሁ ብዙ የምታውቁት ነገር ሊኖር ይችላል። ጋብዘናችኋል። እናመሰግናለን።